ባሌን እጅ ከፍንጅ ካልጋ አንጣፌ ጋር የገዛ ሆቴል ያልጋ ላይ ከያዝኳቸው በኋላ ሌሎች ብዙ ነገሮች ውስጤን እየመጡ ያምሰኝ ጀመር። እነዛ ጥያቄዎችና እነዛ ጩኸቶች ከባሌና ካልጋ አንጣፌ ጋር ብቻ ሳይሆን ከገዛ ሰራተኞቼ ጋርና ዙሪያ ካሉ ሰዎች ጋር እሳትና ጭድ እንደሆነ አደረገኝ። ሰራተኞቼ ላይ ሄጄ ጮህኩባቸው። አይናችሁ እያየ አፍንጫችሁ ስር እንደዚህ አይነት በደል ሲፈጸምብኝ እንዴት ዝም ትላላችሁ? እንዴት ልትነግሩኝ ልትጠቁሙኝ አልሞከራችሁም? አልኳቸው። ሁሉም አንገታቸውን አቀርቅረው ጸጥ አሉ። ይህን ነገር ካወቃችሁና ማየት ከጀመራችሁ ወይም መጠራጠር ከጀመራችሁ ጀምሮ ምን ያህል ጊዜ ሆነ እያልኩኝ እያንዳንዳቸውን ጠየቅኩ። ማንም ደፍሮ ሊነግረኝ አልቻለም ነበር። በመጨረሻ አንዷ ከመሀል ነጠል ብላ የወልሽ ማሚ፣ እኛ በወቅቱ ባልሽና አገሊትን እንደዚህ አይነት ሁኔታ ላይ እንጠረጠራቸዋለን፣ ተጠንቀቂያቸው ወይ ደግሞ ተከታታያቸው ብንልሽ እርግጠኛ ሆኜ ልንገርሽ አታምኘንም ነበር። ማንም ይሄ የተናገረው ሰው ከእንጀራ ገመዱ ይቋረጥ ነበር እንጂ ወረኞች በእሷም ቀንታችሁባት ነው ትናለሽ እንጂ ባሌም እንደዚህ ያደርጋል እሷም እኔ ላይ እንደዚህ አይነት ሸፍጥ ትሰራለች ብለሽ ስለማታምኝን ሁሌም ልንነግርሽና ልንጠቆምሽ ሞክረን ነበር። እንደማታምኝን እርግጠኛ ስለሆነን ነው አፋችንን ዘግተን ቁጭ ያልነው አለችኝ። እውነቷን ነው። ምን ያህል ጊዜ ሆነ ካወቃችሁ አልኳት። እሱማ ረዥም ጊዜ ነው ብላ ተቅለሰለሰች። አሰላሙ አለይኩም። ከዚህ ጊዜ ጀምሮ ነው ማለት አልቻለችም። ማንም ሰው የተደበቀ የማይታይ የማይሰማ ይመስለዋል እንጂ ሁሉም ነገር አደባባይ ነው። ዙሪያቸው ላይ ያለው ሰው ሁሉ ስለነሱ ግንኙነትና ብልግና ያቅ ነበር፣ ያወራ ነበር። ባልጠፋ ሆቴል፣ ባልጠፋ ቦታ፣ ባልጠፋ ጊዜ ራሴ ሆቴል ላይ፣ ራሴ አልጋ ላይ፣ ራሴ ቤት ውስጥ ሰራተኞቼን እንኳን ሳይሸማቀቁ እሷ እንኳን ትመጣለች ብለው ሳይጠነቀቁ በረዘመ ጊዜ መጠን እንዴት እንደዚህ ያደረጉ ብዬ ሳስብ ለእኔ የነበራቸውን ንቀት አሳየኝ። 2 ባለቤቴን ካወቅኩት ጊዜ ጀምሮ ጓደኛም ዘመድም አንቺ ይሄ ሰውዬሽ አስተያየቱ ደስ አይልም፣ ይሄ ሰውዬሽ ከሰዎች ጋር ያለው ቀረቤታ ከሴቶች ጋር ያለው ግንኙነት ደስ አይልም፣ ጠንቀቅ በይ፣ ራስሽን ጠብቂ ያላለኝ ጓደኛም ዘመድም አልነበረ። እኔ ግን አዳማጭ አልነበርኩ። ስላላወቁት እኮ ነው፣ ቆንጆ ስለሆነ እኮ ነው፣ ከሰዎች ጋር ስለሚቀራረብ እኮ ነው፣ ስላልተረዱት እኮ ነው እያልኩኝ ራሴን ሸነግለው ነበር። አንዳንዴ ራሴም የማያቸውና የማገኛቸው ነገሮች ቢኖሩም ጠልቄ ላስብበት ግን አልፈለግኩም ነበር፣ ወይም ደግሞ ዙሪያዬን ልመለከት አልፈለግኩም ነበር። ያኔ ለማግባት የነበረኝ ጉጉት ይሁን እሱን ያፈቀርኩበት ልክ ይሁን አላውቅም፣ ብቻ ብዙ ምልክቶች ብዙ ነገሮች ወደ እኔ መጥተዋል። ከምንም በላይ ደግሞ ቤተሰቤና ጓደኞቼ በቅርበት እሱን የሚያውቁ ሰዎች ስለሱ ያላሉኝ፣ ያልነገሩኝ፣ ያልመከሩኝ ተጠንቀቂው፣ ተመልከቹ፣ አስተያየቱ ደስ አይልም፣ ሁኔታው ደስ አይልም ያላለኝ የለም። አንዳንዱ ቀርቦ ሲመክረኝና ሲነግረኝ እርቄዋለሁ፣ ከህይወት ያስወጥቼዋለሁ። ሰራተኞቼ ልክ ናቸው። በወቅቱ እቺ ሴትና ባልሽ በእንደዚህ አይነት ሁኔታ እንጠረጥራቸዋለን ቢሉ ይኖሮ ወረኞች፣ ውሸታሞች ብዬ አፈሙዜን ወደ እነሱ ማዞሪያ አይቀርም ነበር። ፈጣሪ ግን መበደልሽ ይብቃ ሲል በአይኔ ያሳየኝ። አዎ የንጹህ አምላኬ ቆየም ዘገየም እጅ ከፍንጅ ባሌንና መወዳትን ሴት አገኘኋቸው። 2 ካገባሁት በኋላ በላይ ነው ልጆችን የወለድኩት። እኔም እድሜ እየሄደ መስሎኝ ስለነበር ቶሎ መውለድ ፈልጌ ነበር። ፈጣሪም አላሳፈረኝም። ቶሎ መፈልገውን ያህል ልጆችን ሰጠኝ። የሚገርምሽ ጓደኞቼ፣ ቤተሰቦቼ ከመጋባታችን በፊት ይጠቁሙኝና ይነግሩኝ የነበረውን ነገር ከተጋባንኩ በኋላ በግላጭ ማየት ጀመርኩ። ምልክቶችንም ማግኘት ጀመርኩኝ። ስልኩ ላይም ብዙ ነገሮችን ማንበብና ማስተዋል ጀመርኩኝ። እነዚህን ነገሮች በምጠይቀውና በማናገረው ሰዓት ማመን ያለብሽን እመኚ፣ ስራ ሁኔታዬ ከሰዎች ጋር ያግባባኛል፣ ከሰዎች ጋር ያነጋግረኛል። እኔ እዚሁ ነኝ፣ ከአንቺ ጋር ነኝ። አምነሽ የምትኖሪ ከሆነ ኑሪ፣ ማታምኝ ከሆነ ምንም ላደርግ አልችልም። እንግዲህ ከሰዎች ጋር ትግባባ፣ ከሰዎች ጋር ትተዋወቅ ልትይኝ አትችይም። ይሄ ተፈጥሮዬም ነው የስራዬም ሁኔታም ነው እያለ አፋፌን ይለኛል። አንዳንዴ ተጨባጭና ከጥርጣሬ ያለፉ ነገሮችን እንኳን ይዤ አጠገቡ ስቀርብ ከኔ በላይ እሱ ተቆጪ፣ እሱ አኩራፊ፣ እሱ ተናዳጅ ሆኖ ቤቱን ያምሰዋል። አንዴ ተናግሬ አንድ ቀን አኩርፌ ለሳምንት ለወራት በሱ እኮረፋለሁ፣ በሱ እዘጋለሁ። ይህን ነገር ሳይ እጅ ከፍንጅ እስካልያዝኩት ድረስ ምንም ነገር ማድረግ አልችልም። እንዳለውም ቆንጆ ስለሆነ ነው፣ እንዳለውም ከሰዎች ጋር ስለሚግባባ ነው፣ እንደሚለውም ይኸው ከኔ ጋር እኮ ነው፣ የኔ ባል እኮ ነው፣ ከኔ ህይወት ጋር እኮ አብሮ ህይወቱን እየገፋ ነው፣ እዚህ ነው ያለሁ ብዬ ራሴን ሽምጥጥ አደረኳት። ከዛ በኋላ ምንም ነገር ላለማየት፣ ምንም ነገር ላለመስማት፣ ብሰማም ባይም ጥርጣሬ ነው፣ የሰይጣን ስራ ነው፣ ወሬ ነው እያልኩኝ ኢግኖር ለማድረግ ለራሴ ቃል ገባሁኝ። ለሰላሜ ስል፣ ለትዳሬ ስል፣ ለህይወቴ ስል። ነገር ግን ሁሉም የማያቸውና የማገኛቸው ነገሮች ተጨባጭና እርግጥ የሆኑ ነበሩ። እንደ ዛሬ በአይኔ በብረቱ
ባላየውም ማለት ነው። ብዙ ሰዎች ይሉኝ የነበረው ትንሽ ብትከታተዩ፣ ትንሽ ሁኔታውን ብታጠኚ እዚያ አፍንጫ ስር ነው ሁሉም ነገር የሚደረገው፣ እጅ ከፍንጅ ትይዣለሽ ይሉኝ ነበር። እኔ ግን ያንን ቀን መጋፈጥ፣ ያንን ሁኔታ መጋፈጥ በጣም ያስፈራኝ ነበር። እሱን ተከታትዬ ከሱ ላይ የምጠላውን ነገር የማልፈልገውን ነገር አግኝቼ ከዛ የሚከተለው ነገር ምንድን ነው ብዬ ሳስብ ፍቺ ነው፣ መለያየት ነው፣ መበታተን ነው። እሺ ያንን ባልፈልግስ እንደዚህ አይነት መጥፎ ነገርን ይቅርታ አድርጌ ትቼ መኖር እችላለሁ ወይ ብዬ ሳስብ መናቄ፣ መዋረዴ፣ ተራ ሴት ሆኜ ከሱ ጋር መኖሬ ደግሞ ያንገበግበኛል። ስለዚህ አላይም፣ አልሰማም፣ አልከታተልም፣ ምንም አላቅም ብዬ ድፍንፍን ብዬ መኖርን መረጥኩኝ። መለያየትን አልፈልግም ለልጆቼ ስል። በመጀመሪያ ልጅ የሰራሁትን ስህተት፣ መጀመሪያ ልጄ ላይ እያየሁ ያለሁትና ሳይም የኖርኩትን ስቃይ እነዚህ ሌሎች ልጆቼ ላይ መድገም አልፈልግም። እኔ ልበደል፣ እኔ ልከፋ፣ ችግር የለውም። ልጆቼ ብቻ አባት ይኖራቸው። ልጆቼ ከአባታቸው ጋር ይላፉ፣ ይሳቁ፣ ይጫወቱ፣ ይኑሩ። የኔ ነገር ሁሉ ይቅር። ለስሜቴ ብዬ የመጀመሪያ ትዳሬንና የመጀመሪያ ልጄን በድያለሁ። ዛሬ ደግሞ የኔን ስሜትና የኔን ነገ ወደ ጎን ጥዬ ለነሱ እኖራለሁ ብዬ አንገቴን ደፋው። ስልኮቹን ማየት ተውኩኝ፣ ወሬ መስማት ተውኩኝ፣ ከሰዎች ራቅኩኝ፣ ብቻዬን ተነጠልኩኝ። ትኩረቴን ስራና ስራዬ ላይ ብቻ አድርጌ መኖር ጀመርኩኝ። አላይም፣ አልሰማም፣ አልከታተልም። ምክንያቱም ነገ የማየው ነገር የምጋፈጠውን ዳገት፣ የምጋፈጠውን መከራ ወለል ብሎ አሳይቶ ነበር። ታማኝ እንዳልሆነ፣ ወስላታ እንደሆነ፣ ከዚህም የባሱ ብዙ ነገሮችን እያደረገ መሆኑን ውስጤ ነግረኝ ነበር። ያን ውስጤን ግን አይኔ አይቶ እንዲያረጋግጥለት እድል አልሰጠሁትም። አይምሮዬን ድፍና አድርጌ ልቤን ተከትዬ አብሬው እየኖርኩ ባለው ሰዓት እጅ ከፍንጅ በአይኔ በብረቱ ሆቴል አልጋ ላይ ከገዛ ከመወዳት ካልጋ አንጣፊ ሰራተኛዬ ጋር ባሌን አገኘሁት። አውለት ከዛ በኋላ ህይወት ጨለመብኝ። ከቤት መውጣት አስጠላኝ፣ ሰዎችን ማግኘት አስጠላኝ፣ ስራ መስራት አስጠላኝ። እስካሁን ግን የሚገርምሽ ነገር ምን ማለት እንዳለብኝ አላቅም፣ ምን ማድረግም እንዳለብኝ አላቅም። ዝም ብዬ ጭጭ ብዬ ሲመክረኝ ሲነግረኝ ለነበረው ዘመድም ጓደኛም ግማሹን ከዙሪያ ርቄ ብቻዬን ቀርቻለሁ። ትተው የማይተውሽ ርቀው የማይርቁሽ ቤተሰቦቼ ደግሞ ስለሱ ጉዳይ ሳነሳባቸው እንኳን ያንገፈግፋቸዋል። ለማን መናገር ከማጋ መማከር እንዳለብኝ ግራ ገብቶኝ ካልጋ መሬት ከመሬት አልጋ እያልኩኝ ጭንቅላቴን በጨርቅ አስሬ ቤት ውስጥ የምንጎማለል ጉዑዞኛለሁ። አብሬው መኖር አልችልም። እንዴት ነው አብሬው መኖረው? ተንቄ ተረግጬ ይህን ሁሉ ነገር ካደረገብኝ ሰው ጋር መለያየትስ አልችልም። ልጆቼስ ያቺ ህፃን ልጅ ላይ ያየሁትን ስቃይ እነዚህ ሁሉ ልጆች ላይ እንዴት ደግማለሁ? እማረገው ግራ ገብቶኝ እየተሰቃየሁ ነው የምትሉኝን በሉኝ። የእናንተ ምክር ምናልባት አንድ አቅጣጫ ሊያሳየኝ ይችላል። ምናልባት ወደ አንድ ነገር እንዳዘነብል ሊረዳኝ ይችላል ብላለች። ባለትዳር ወንድ ዴት እያደረግሽ ላለሽ እህቴ ሚስቱ እንደሚተዋት ነግሮሻል። እንደሚፈታት እየተዘጋጀ እንደሆነ፣ እንደማይስማሙ እንደሚጨቃጨቁ በተለያየ ምክንያት በቃ ለያየት እንደማይፈልግና አንቺ ምርጫው እንደሆንሽ ነግሮሻል። አንቺም ታደሊ ብለሽ የተሻለሽ ሰው እንደሆንሽ ስለነገርሽ ከሚስቱ ልጅ ከወለደችለት አብራው ከኖረችው በደንብ ከምታውቀው የተሻለሽ እንደሆንሽ አስበሽ ጊዜሽን እያሳለፍሽ ነው። መጀመሪያ ደረጃ ይኸው ከሚስቱ ጋር ይኖራል፣ ያገኛታል፣ ይሄዳል። ከዛ መሀል ላይ ያለውን ነገር ማሰብ አልፈልግም። ሲቀጥል ግን ሚስቱ እንደዛ ካደረጋት አንቺን ያደረጋትን ነገር እጥፍ ያደርግሻል። እርግጠኛ እንድትሆኝልኝ የምፈልገው ግን ከገንዘቡም ከአቴንሽኑም በላይ ማንነቱን ፐርሰናሊቲውን ወድሹ መሆን አለበት። በጣም አፍቅረሹ። ሚስቱ ይህንን ያወቀችለት በተለይ ብልህ ሴት ከሆነች ቀስ ብላ ራሷን አስተካክላ ትፈታዋለች። ስትፈታው ፍቺ ውድ ነው። ንብረቱን በግማሽ ትካፈለዋለች። አንቺ ደግሞ ችግሯን ትረከበታለች ማለት ነው። ራስሽን አዘጋጅ። አንቺ ላይ የሚመጣው ከሷ የባሰ ነው። ወንዶች ቺት የሚያደርጉት አመላቸው ስለሆነ ነው። ከሷ ጋር ችግር የለም አለ የለም የሚለው የኔም ያንቺም ጉዳይ አይደለም። ቺት የሚያደርገው አመሉ ስለሆነ ነው። አንቺ ነገ ፐርሰናሊቲውን እንኳን ወደሹ። ብዙ ጊዜ ፐርሰናሊቲ ቢወድም ሴት ልጅ ያገባ በግልጽ ትዳር ያለው ከሌላ ሰው ጋር አልጋ ሼር የሚያደርግ ሰው እኔ እንጃ ሞራሊ ምን አይነት ሞራል ሊኖር እንደሚችል አላውቅም።
ግን ገንዘቡም አቴንሽኑም አምሮሽ ከሆነ ሁሉም ነገር ይቀየርና አንቺ ሚስቱ የሆነችውን ትሆኛለሽ። ሌላ ሴት ደግሞ አንቺን ለመተካት እንዳንቺ ኃጢአተኛ ግፈኛ ሴት እዛ ግፍ ላይ ትሳተፋለች። አይጠቅምሽም። ወዶሽ አይደለም፣ ከሷ ስለተሻልሽም አይደለም። ለእሷ ግን ገላገልሻት፣ ቆሻሻውን ወሰድሽላት ነው። እና ካርማ ኢዝ አ ቢች። ቦይፍሬንድሽ ባል ከመሆኑ በፊት ልትሰጪው የማይገቡ ሌሎች 3 ነገሮችን ደግሞ ልነግርሽ በዚህ ቪዲዮ መጥቻለሁ። የመጀመሪያው ነገር እንቁ የሆኑ የሴትነት ዘመኖችሽን አትስጪው። ያ ማለት ምን ማለት ነው? አንቺ የመሸጋገሪያ ድንጋዩ ወይም ደግሞ ድልድዩ አይደለሽም። በቃ ዘመኑን ሙሉ የራሱን ያደርግሽ የሚፈልግ ወንድ ሁኔታው፣ አዝማሚያው፣ ድርጊቱ፣ የሚናገራቸው ነገሮች፣ አክሽኑ በደንብ ያወሩ። ስለዚህ ያንን ማየት አለብሽ። ይሄ ልጅ ወይም ይሄ ሰው ከአንቺ ጋር ዘመኑን ሚስት አድርጎሽ ባልሽ ሆኖ ለምን ፍላጎት ከሌለ ለምንድን ነው እድሜሽን ከሱ ጋር የምትጨርሺው? ለምንድን ነው እንቁ የሆኑትን የሴትነት ዘመኖችሽን ለሱ መስጠት የሚገባሽ? የሴት ልጅ እድሜ እኮ ይሄዳል አይደለ? ለሴት ልጅ ብዙ ነገር በእድሜ ነው ሲባል ሰምተሽ ታውቂያለሽ መቼስ። ኦፍኮርስ እኔ እድሜ ቁጥር ነው ብሎ ከሚያምኑ ሰዎች መካከል ላይ፣ ነገር ግን there is something called biology ከባዮሎጂ ውጭ ወይም ደግሞ ከተፈጥሮ ውጭ ከሳይንስ ውጭ መሆን ሚራክል ካልሆነ በስተቀር አይቻልም። ሴት ልጅ ደግሞ አግብታ ለመውለድ የምትፈልግ ከሆነች ስፔሻሊ ለመውለድ ጊዜ ያለ እድሜ ያለ ይኖ ለማግባት ላይረፍድብሽ ይችላል። ለመውለድ ግን ይረፍዳል ለሴት ልጅ። ስለዚህ ለምንድን ነው እንቁ የሆኑትን ምንም የማትመልሻቸውን እድሜሽን ለማይረባ ባል ለማንሽ ለቦይፍሬንድሽ ልታባክኝ? ከአንቺ ጋር ዓመታቶችን ካስቆጠረ በኋላ ሄዶ ሌላኛዋን የሚያገባ ከሆነ አንቺ እንደቃ እየተጠቀምሽ ነው። ስለዚህ አትስጪው እድሜሽን። አዝሚያም የሆን አይተሽ ትያለሽ ወይ። ሁለተኛው ስሜትሽን እንዲቆጣጠር አትፍቀጅለት። አንቺ ፓፔት አይደለሽም። እነዚህ ህፃናት እጃቸው ውስጥ እያስገቡ እንደዚህ የሚያጫውቷቸው አሻንጉሊቶች አሉ አይደል? ምንም ህይወት የሌላቸው ባዕድ የሆኑ ግን የሚመስሉ እንደዚህ አይደለሽም አንቺ። ለምንድን ነው የምትፈቅጂለት ስሜትሽን ኮንትሮል እንዲያደርግ? የሚያደርገው ድርጊት፣ የሚናገረው ንግግር፣ የሚሆነው ነገር በአጠቃላይ አንቺ ላይ መጥቶ ኢምፓክት እንዲፈጥር ለምን ትፈቅጂለታለሽ? ይሄ ሰው ገና ባልሽ ካልሆነ እኮ ኮሚትመንት ውስጥ አልገባሽም። ስለዚህ የሚናገራቸውና የሚያደርጋቸው ነገሮች ስሜትን የሚጎዱ መስለው ከታዩሽ ቀድሞ ነገር አንቺ ማድረግ ያለብሽ you have to flee away from that person እንጂ ሁሉ ነገርሽን ሰተሽው ስሜትሽን የሚቆጣጠርበት ሲፈልግ የሚቆልብሽ ሲፈልግ የሚከብትሽ አድርገሽ ራስሽን አሳልፈሽ ሰተሽ በስሜትሽ እንዲቀልድብሽ አታድርጊ። ኢሞሽናሊ ዲታችብል መሆን መልመድ መቻል አለባችሁ ሴቶች። ሶስተኛ ነገር ደግሞ መስጠት የሌለባችሁ የወደፊት እቅዳችሁ ወይም ፊውቸር ፕላናችሁ። አንድ ዊኬንድ ከአንቺ ጋር ፕላን ማድረግ ለሚያቅተው ቦይፍሬንድ እስቲ በዚህኛው ዊኬንድ እንዲህ ፕላን አድርጌያለሁ፣ ሌትስ ጎ አውት፣ ይሄንን እናድርግ ብሎ ለማይልሽ ፕላኖች ውስጥ ለማያካትትሽ ድንገት